ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ረቡዕ ነሐሴ 15 2011 ዓ.ም ጤና ይስጥልኝ አድማጮቻችን እንደምናመሻችሁ። ቦን ከሚገኘው ዶይቼ ቬለ የሚተላለፍላችሁ ስርጭታችን እስከ ምሽቱ 2 ሰዓት ይዘልቃል። ሸዋዬ ለገሰ የዓለም ዜና ታቀርብልናለች። ስርጭቱን በመምራት ደግሞ ሂሩት መለሰ አብሬያችሁ ቆያለሁ። አብራችሁን አምሹ። በአዲሱ የትምህርት ፍኖተ ካርታ የ10ኛ ክፍል አጠቃላይ የሁለተኛ ደረጃ መልቀቂያ ፈተና እንደሚቀር የኢትዮጵያ የትምህርት ሚኒስቴር ዛሬ አስታውቋል። የኦጋዴን ብሔራዊ ነጻ አውጪ ግንባር በምህጻሩ ኦብነግ በመጪው ምርጫ እሳተፋለሁ ብሏል። ምርጫው በተያዘለት ጊዜ መካሄድ እንዳለበትም አሳስቧል። የኢትዮጵያ ዴሞክራሲያዊ ፓርቲ አዴፓ በበኩሉ ምርጫው እንዲራዘም ጠይቋል። የደቡብ ሱዳን ተቀናቃኝ ኃይሎች ዛሬ አዲስ አበባ ውስጥ በከዚህ ቀደሙ የሰላም ስምምነት አተገባበር ላይ ተነጋግረዋል። እነዚህ የዓለም ዜናን በሚከተለው የዜና መጽሔት ዘገባ የሚቀርብባቸው ጉዳዮች ናቸው። ሳምንታዊው ከኢኮኖሚው ዓለም የተለያዩ ሸቀጣሸቀጦችና ቁሳቁሶች ለሚያመርቱ ኩባንያዎች ግዙፍ ማሽኖች የሚያከራይ ኩባንያ ለመጀመሪያ ጊዜ ፈቃድ ማግኘቱን መነሻ ካደረገ ዝግጅት ጋር ይጠብቀናል። ሳይንስና ሕብረተሰብ ደግሞ ከሀገር አቀፍ የፈጠራ ውድድር አሸናፊዎች ጋር ያስተዋውቀናል። ስርጭታችን የሚተላለፍባቸውን የሞገድ መስመሮች ለማስታወስ በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ናቸው። በሳተላይት ደግሞ በአረብ ሳት በድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይንም ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንደመጣለን። ዲደብሊው አምሃሪክ የፌስቡክ አድራሻችን ነው። የቀጥታ ስርጭታችንን በፌስቡክ እያዳመጣችሁ አስተያየት መስጠትም ትችላላችሁ። የተሰራጩ ዝግጅቶቻችንንም በፌስቡክ በቴሌግራም እና በሳውንድ ክላውድ ላይ ማዳመጥ ትችላላችሁ። ለሁሉም ቆይታችሁ ከኛ ጋር እንዲሆን እየጠየቅኩ ወደ ዓለም ዜና ወስዳችኋለሁ። ሸዋዬ ታቀርብልናለች። የዲደብሊው ዜና እንደምናመሻችሁ አድማጮች። በቅድሚያም ዋና ዋና ዜናዎቹ የኦጋዴን ብሔራዊ ነጻ አውጪ ግንባር ከእንግዲህ በሀገር አቀፍ ደረጃ ተመዝግቦ እንደሚንቀሳቀስ አስታወቀ። መጪው ምርጫ በተያዘለት ቀጠሮ መካሄድ እንደሚኖርበት በማመልከትም በምርጫው እንደሚሳተፍ ገልጿል። በሱዳን የሲቪል አስተዳደር እስኪመሰረት ሀገሪቱን ለ3 ዓመት የሚመራው የሽግግር ጊዜ ላዕላይ ምክር ቤት አባላት ዛሬ ቃለ መሐላ ፈጸሙ። ምክር ቤቱ 11 አባላት አሉት። የዩጋንዳና ሩዋንዳ መሪዎች የሚያወዛግባቸውን ጉዳይ ለመፍታት ያስችላል የተባለ የሰላም ውል ሉዋንዳ አንጎላ ላይ ዛሬ ተፈራረሙ። የኢራን ፕሬዝዳንት የሀገራቸው የነዳጅ ሽያጭ ሙሉ ለሙሉ ከተቋረጠ ዓለም አቀፍ የውሃ ላይ መንገዶች ወትሮ የነበራቸው ደህንነት አይቀጥልም ሲሉ አስጠነቀቁ። ዜናው በዝርዝር። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከእንግዲህ በሀገር አቀፍ ደረጃ ተመዝግቦ እንደሚንቀሳቀስ አስታወቀ። ፍትሃዊ፣ ሀቀኛና ለኢትዮጵያ ሰላም እንደሚሆን ተስፋ በሚያደርገው በሚቀጥለው ምርጫም እንደሚሳተፍ ገለጸ። የድርጅቱ ሊቀመንበር አቶ አብዱራህማን ሼህ ማህሊ ባደረጉት ንግግር ምርጫው በተያዘለት የጊዜ ቀጠሮ መሰረት መካሄድ እንደሚኖርበት፣ ይህ የማይሆን ከሆነ ደግሞ እውነተኛና የሁሉም ብሔረሰቦች ውክልና ያለው የፌዴራል የስልጣን ክፍፍል ሊኖር እንደሚገባ አመልክተዋል። ኦብነግ በሀገር አቀፍ ደረጃ ለመንቀሳቀስ ለምን አስፈለገው በሚል ከጋዜጠኞች ለቀረበ ጥያቄ ምላሽ የሰጡት የድርጅቱ የስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ተጠሪ አቶ ሀሰን ማአሊን ከዚህ በፊት ለሶማሌ ሕዝብ ይታገል የነበረው ድርጅታቸው ከሌላው የሀገሪቱ ሕዝብ ተነጥሎ የሚያገኘው ነጻነት ትርጉም አልባ ነው ብለዋል። ካም በፊት ያው ለሶማሌ ሕዝብ ነበር የምንታገለው። በዓለም ደረጃ ያለው የፖለቲካ ሁኔታ ዓለም እኮ ግሎባል ቪሌጅ ሆናለች። ስለዚህ የሁሉንም የፖለቲካ ሁኔታ ስለተቀየረ በየጊዜው ጥናት እናካሄዳለን እና ይህ ጥናት የሚያሳየው
ሎጂክም አይደለም። ለሶማሌ ህዝብ ብቻ ታግለን ኦሮሞ ወንድሞቻችንን፣ አፋር ወንድሞቻችን፣ አማራ ወንድሞቻችንና ሌሎች የኢትዮጵያ ወንድሞቻችን ለየብቻ ተረጥሎ የሶማሌ ህዝብ ብቻ ወይም ኦጋዴን የሚኖረው ህዝብ ብቻ የራሱን ፍትህ፣ እኩልነት፣ ነጻነት ካገኘ ሌላውስ ይሄ ሎጂክ አይደለም። ስለዚህ ባጠናነው ጥናት መሰረት እና ባደረግነው ስትራቴጂ ጥናት መሰረት የኢትዮጵያ ህዝብ አንድ ላይ ሆነን ፍትህ፣ እኩልነት ካላገኘን የኛ ነጻነትና ፍትህ ምንም ዋጋ የለው ማለት ነው። ላለፉት 100 ዓመታት የሶማሌ ህዝብ ጣፈንታ አዲስ አበባ ላይ ይወሰን ነበር ያሉት የኦብነግ ሊቀመንበር በበኩላቸው አሁን በዚህ ረገድ ሚና እንዲኖራቸው እንደሚፈልጉ አመልክተዋል። ከዚህም በተጨማሪ ኦብነግ የክልሉ ሰላምና ጸጥታ እንዲረጋጋ የህዝቡም ፍትሃዊ ተጠቃሚነት እንዲረጋገጥ እንደሚሰራም ሊቀመንበሩ መናገራቸውን ከአዲስ አበባ ዘጋቢያችን ዮሐንስ ገብረ እግዚአብሔር የላከልን ዜና ያመለክታል። በሱዳን የሲቪል አስተዳደር እስኪመሰረት ሀገሪቱን ለ3 ዓመት የሚመራው የሽግግር ጊዜ ላዕላይ ምክር ቤት አባላት ዛሬ ቃለ መሐላ ፈጸሙ። ከቀትር በፊት 11 አባላት ያሉትን የበላይ ምክር ቤት የሚመሩት ጀነራል አብዱል ፈታህ ቡርሃን ከሰዓት በኋላ ደግሞ ቀሪዎቹ የምክር ቤት አባላት ኃላፊነታቸውን ለመወጣት ቃል ገብተዋል። ሀገሪቱን በጠቅላይ ሚኒስትርነት እንዲመሩ የተሰየሙት አብደላ ሐምዶክ ደግሞ ማምሻውን ቃል እንደሚገቡ የሱዳን የዜና ምንጭ ሱና አስታውቋል። ኦማር አልበሽር ከስልጣን ከተወገዱ በኋላ በቦታቸው ሀገሪቱን ሲያስተዳድር በቆየው ወታደራዊ ምክር ቤትና በሱዳን ተቃዋሚ ኃይሎች ስምምነት የተቋቋመው ላዕላይ ምክር ቤት አሁን በሱዳን ከፍተኛው ባለስልጣን አካል ነው። ሆኖም የማስፈጸም ስልጣንን ለካቢኔ ሚኒስትሮች ያከፋፍላል። የዩጋንዳና ሩዋንዳ መሪዎች የሚያወዛግባቸውን ጉዳይ ለመፍታት ያስችላል የተባለ የሰላም ውል ሉዋንዳ አንጎላ ላይ ዛሬ ተፈራረሙ። ሁለቱ ሀገራት በጎርጎሮሳዊ 2000 ዓመተ ምህረት መጀመሪያ ላይ በጎረቤታቸው ዲሞክራቲክ ሪፐብሊክ ኮንጎ ውስጥ ተዋግተዋል። ከዚያን ጊዜ ጀምሮ የተበላሸው ግንኙነታቸው ተባብሶ ላለፉት 6 ወራት ድንበር እስከ መዝጋት እንዳደረሳቸው የሮይተርስ ዘገባ ያመለክታል። ሁለቱም አንዳቸው የሌላኛቸውን አማጺ ቡድን በመደገፍ እንዲሁም ዜጎቻቸውን በማጉላላት ሲካሰሱ ቆይተዋል። ዩጋንዳና ሩዋንዳ በአንጎላና በኮንጎ አሸማጋይነት ለችግራቸው መፍትሄ ማምጣት መቻላቸውን በትዊተር መልእክታቸው የጠቀሱት የሩዋንዳው ፕሬዝዳንት ፖል ካጋሜ የሁለቱን ሀገራት መሪዎች አመስግነዋል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የኢራን ፕሬዝዳንት የሀገራቸው የነዳጅ ሽያጭ ሙሉ ለሙሉ ከተቋረጠ ዓለም አቀፍ የውሃ ላይ መንገዶች ወትሮ የነበራቸው ደህንነት አይቀጥልም ሲሉ አስጠነቀቁ። ፕሬዝዳንት ሐሰን ሩሃኒ ዛሬ ይህን የተናገሩት ከሃይማኖታዊው መሪ አያቶላ አሊ ኻሚኒ ጋር ባደረጉት ስብሰባ ወቅት መሆኑን የኻሚኒ ይፋዊ ድረገጽ አመልክቷል። ሩሃኒ አክለውም የዓለም ሀያላን ሀገራት ኢራንን ነጥሎ የሚያደርጉት ጫና ለነሱ የሚያመጣው ጥቅም የለም፣ በአካባቢውም ሆነ በዓለም ላይ ደህንነታቸውን አያረጋግጥም ነው ያሉት። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በበኩላቸው በፕሬዝዳንት ዶናልድ ትራምፕ አመራር ያልተጠበቀ ፖሊሲ ለምታወጣው ዩናይትድ ስቴትስ ሀገራቸው ያልተጠበቀ ምላሽ ልትሰጥ እንደምትችል አመልክተዋል። ራሳቸው ምን ሊያደርጉ እንደሚችሉ መገመት የማይቻለው ትራምፕ ከሌሎችም ተመሳሳይ አጸፋ መጠበቅ እንደሚኖርባቸው በመጠቆምም እንዲህ ያለው አካሄድ ወደ ትርምስ ሊከት እንደሚችል አስጠንቅቀዋል። የጀርመን የፋይናንስ ሚኒስትር ኦላፍ ሾልዝ ብሪታንያ ከአውሮፓ ለመውጣት በተዘጋጀችበት የብሬግዚት ውል ላይ ለውጥ እንደማይኖር አመለከቱ። ሚኒስትሩ ይህን ዛሬ የተናገሩት መራሒተ መንግስት አንጌላ ሜርክል የብሪታንያውን ጠቅላይ ሚኒስትር ቦሪስ ጆንሰንን ለማስተናገድ እየተዘጋጁ ነው። ሾልስ ለጋዜጠኞች በሰጡት መግለጫ ብሪታንያ ውስጥ የተደረገው የመንግስት ለውጥ በውሉ ላይ ያስከተለው ነገር እንደሌለ ገልጸዋል። Zunächst mal, was den Brexit betrifft,
በመጀመሪያ ብሬግዚትን በሚመለከት ጉዳዩን የሚያካሂደው የአውሮፓ ህብረት ነው። ይህንን የሚያደርገው በስምምነት ነው። ውሉን አዘጋጅተናል። እናም ማንም ቢሆን ቅድመ ሁኔታዎቹ ሊለወጡ ይችላል ብሎ መጠበቅ አይኖርበትም። ይህ ደግሞ ከጀርመንም ሆነ ከሌሎች መንግስታት ጋር በሚደረገው ውይይት ይበልጥ ግልጽ ይሆናል። ብሪታንያ ውስጥ በተደረገው የመንግስት ለውጥ ምክንያት የተለወጠ ነገር የለም። Den Regierungswechsel in Großbritannien nicht verändert. ሜርክል በበኩላቸው ከብሪታንያው ጠቅላይ ሚኒስትር ጋር በሚኖራቸው ጊዜ ብሪታንያ ያለ ውዝግብ ከህብረቱ ስለምትወጣበት መንገድ ለመነጋገር መዘጋጀታቸውን አስታውቋል። ብሪታንያ ከህብረቱ ስትወጣ የነበሯት የተለያዩ ስምምነቶች ሊቋረጡ እንደሚችሉ ያመለከቱት ሜርክል የሽግግሩ ጊዜ ውዝግብ እንዳይበዛበት ለማድረግ ግልጽ መመሪያዎች ላይ መስማማት እንደሚገባም ተናግረዋል። ቦሪስ ጆንሰን ሜርክል የብሬግዚት ውሉን እንዲቀይሩ ካልሆነ ግን ከህብረቱ ያለምንም ውል ለመውጣት መዘጋጀታቸውን ሲገልጹ ቆይተዋል። የዩናይትድ ስቴትስ ሰው አልባ ወታደራዊ አውሮፕላን የመን ላይ ተመቶ መውደቁን ባለስልጣናት ዛሬ አስታወቁ። ሮይተርስ እንደዘገበው MQ-9 የተሰኘችው ወታደራዊ ሰው አልባ አውሮፕላን የሁቲ ሚሊሻዎች ይዞታ ከሆነውና ከሰንዓ በስተደቡብ ምስራቅ በምትገኘው ዳህማር ግዛት ነው በተኩስ ተመታ የወደቀችው። ስማቸው እንዲገለጽ ያልፈለጉ ባለስልጣን ለዜና ወኪሉ እንደገለጹት የጦር ሰው አልባ አውሮፕላኗ የተመታችው ትናንት ምሽት ነው። እንደ ዘገባው ቀደም ብሎም የሁቲ ሚሊሻዎች ቃል አቀባይ አልማስሪ ለተሰኘው የቡድኑ ቴሌቪዥን የሁቲ የአየር መከላከያ የአሜሪካንን ሰው አልባ አውሮፕላን መቶ መጣሉን ተናግረዋል። የመን ውስጥ የአሜሪካን ሰው አልባ አውሮፕላን ተመቶ ሲወድቅ ይህ የመጀመሪያው አይደለም። ጣሊያናውያን በጠቅላይ ሚኒስትር ጁሴፔ ኮንቴ ድንገተኛ ከስልጣን መልቀቅ በአንድ በኩል ግልግል በሌላ ወገን ስጋት እንዲሁም እፍረት እንደተሰማቸው እየገለጹ ነው። የኮንቴ እርምጃ የሀገሪቱን ፖለቲካዊ ቀውስ እንዳባባሰው ዘገባዎች ያመለክታሉ። ከሳቸው የስልጣን መልቀቅ በኋላ አሁን ጥያቄው በጸረ ስደተኞች አቋማቸው አክራሪ የሚባሉት የሀገር ውስጥ ሚኒስትሩ ማቴዎ ሳልቪኒ ቦታውን ለመያዝ አዲስ ምርጫ እንዲካሄድ ግፊት ያደርጉ ይሆናል የሚለው ነው። ኮንቴ ትናንት ስልጣናቸውን እንደሚለቁ ለምክር ቤቱ ሲናገሩ በተጣማሪነት የሚሰሩት የቀኝ ክንፍ ሊግና የአምስት ኮከብ እንቅስቃሴ የተባለው ፓርቲን ትስስር የሚያናጋ እርምጃ ወስደዋል በሚል ሳልቪኒን ከሰዋል። በተያያዘ ዜና ኦፕን አርምስ የተሰኘችው የረድኤት መርከብ ከባህር መስጠም ያተረፈቻቸውና ለቀናት ውሃ ላይ የቆዩት 83 ተሰዳጆች ትናንት ማምሻውን ወደ ላምፔዱዛ እንዲገቡ ቢፈቀድም ይቀበሏቸዋል የተባሉት የተለያዩ የአውሮፓ ሀገራት እስካሁን የወሰዱት እርምጃ እንደሌለ ተገልጿል። ስፔን ተሰዳጆቹን ያተረፈችው መርከብ ላይ ከፍተኛ የገንዘብ ቅጣት እንደምትጥል አስታውቃለች። ይህ ዶይቼ ቬለ DW ነው። የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ ነው። የኦጋዴን ብሔራዊ ነጻ አውጪ ግንባር ከእንግዲህ በሀገር አቀፍ ደረጃ ተመዝግቦ እንደሚንቀሳቀስ አስታወቀ። በሱዳን የሲቪል አስተዳደር እስኪመሰረት ሀገሪቱን ለ3 ዓመት የሚመራው የሽግግር ጊዜ ላዕላይ ምክር ቤት አባላት ዛሬ ቃለ መሐላ ፈጸሙ። የኢራን ፕሬዝዳንት የሀገራቸው የነዳጅ ሽያጭ ሙሉ ለሙሉ ከተቋረጠ ዓለም አቀፍ የውሃ ላይ መንገዶች ወትሮ የነበራቸው ደህንነት አይቀጥልም ሲሉ አስጠነቀቁ። ዜናው በዚሁ አበቃ። የዓለም ዜና ያቀረበችልን ሸዋዬ ለገሰናት። ይህ ዶይቼ ቬለ DW